ይረዳናል አምላካችን። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የመስቀል በዓል በሰላም አደረሳችሁ። ቤተ ክርስቲያናችን በዓለ እግዚአብሔርን በማክበር ነገረ እግዚአብሔርን፣ በዓለ ቅዱሳንን በማክበር ነገረ ቅዱሳንን፣ በዓለ መስቀልን በማክበር ነገረ መስቀሉን ታስተምራለች። በበዓለ መስቀሉና በሌሎችም በመንፈሳዊ በዓላት አከባበሯ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በሰማይ ላይ ደምቃ እንደምታበራ ፀሐይ ናት። ፀሐይ በጨለማው ሰማይ ላይ ብርሃኗን በመፈንጠቅ የቀን ብርሃንና ውበት እንደምትሰጥ ቤተ ክርስቲያናችንም መንፈሳዊ ብርሃኑ በጠፋበት ዓለም የክርስትና ጸጋን እያጎናጸፈች ለጨለማው ዓለም ታበራለች። መንፈሳዊ በዓላትን ማክበር ወንጌልን መስበክ ነው። የቀደሙት ክርስቲያኖች ወንጌልን እንደ ልብ መስማት በማይችሉበት ዘመን በሰሙት ጥቂት ቃለ እግዚአብሔር ከአምላካቸው ጋር ይገናኙ የነበሩት በዓለ መስቀልንና በዓለ ቅዱሳንን በማክበርና መታሰቢያቸውን በማድረግ ነበረ። ቅዱስ ጳውሎስ የመስቀሉ ነገር በሚጠፉ ሰዎች ዘንድ ስንፍና ነውና ለምንድነው ለኛ የእግዚአብሔር ኃይል ነው ብሏል። መስቀል በዘመነ ኦሪት ክፉ ይባሉ ከነበሩትና በአዲስ ኪዳን አምላካችን የሕይወት መገኛ ካደረጋቸው ነገሮች አንዱ ነው። እግዚአብሔር ኢየሱስ ክርስቶስ በመስቀሉ ላይ ተሰቅሎ ከጨለማው ዓለም አውጥቶናል። በመሆኑም ዛሬ መስቀል የብርሃንና የድል ምልክት ነው። በኃጢአቱ ምክንያት ከአምላኩ ርቆ የነበረውን አዳምን በዲያብሎስ ግዞት ከሚደርስበት መከራ ክብር ምስጋና ይግባውና ጌታችን ኢየሱስ ክርስቶስ በመስቀል ላይ ራሱን መስዋዕት አድርጎ አድኖታል። በዚህም በመስቀሉ ዕዳችንን ከፈለ እያልን እናመሰግኗለን። ብርሃነ ዓለም ቅዱስ ጳውሎስ በመስቀሉ ጥልን አጠፋ ብሎ እንዳስረዳን መስቀሉ ዛሬም ጥልንና ጥፋትን የሚያመጡ ወንበዴዎች ሰይጣናት የሚጠፉበት ነው። ከባላጋራችን የተነሳ በትእዛዝ የተጻፈውን የዕዳችንን ደብዳቤ ደመሰሰልን፣ ከመካከላችንም አራቀው፣ በመስቀሉም ቸነከረው እንደተባለ ዛሬም ወንበዴዎች አጋንንትን ባይሉ ቸንክረን አስረን በሰላም እንድንኖር የሚያስችለን ታላቁ የሰላማችን አምባ መስቀል ነው። መስቀል ኃይል፣ ጸወን ወይም አምባ፣ መጠጊያ፣ መሸሸጊያ፣ ማምለጫ ነው። መስቀል ዓለሙ የተቀደሰበት ዛሬም የሚቀደስበት የቅድስናና መንፈሳዊ ሀብታት መገኛ መሆኑን ኢትዮጵያዊ ሊቅ ቅዱስ አባ ጊዮርጊስ ዘጋስጫ ውዳሴ መስቀል በተሰኘ መጽሐፋቸው ሲመሰክሩ በእውነት ኢየሱስ ክርስቶስ ዓለሙን ይቀድሰው ዘንድ በመስቀሉ ላይ መሰቀሉ የተገባ ነበረ። ይህም የተገባ የሆነው ኢየሱስ ክርስቶስ እንደ አዳም በድሎ እንደ ቃየል ገድሎ እንደ ይሁዳ አታሎ ሳይሆን በመስቀሉ ዓለሙን ሁሉ ይቀድሰው ዘንድ ነው በማለት ርኩሳን ይሰቀሉበት የነበረውን የጥፋት መሳሪያ ዓለምን የሚቀድስ መንፈሳዊ የውጊያ መሳሪያ እንዳደረገው ገልጾልናል። ሌሎች ሊቃውንትም ባይሰቀልስ ኖሮ ባልዳን ነበረ በማለት የሚያስተምሩን ይህንን እውነት ገልጦ ለማስረዳት ነው። ለቅዱስ መስቀሉ በዓሉን እንድናከብር ብቻ ሳይሆን የጸጋ ስግደት እንድንሰግድለትም ታዘናል። ይህንን የሚያዘዙን ቅዱስ ወንጌልን ያስተማሩ ሐዋርያት መሆናቸውን ቤተ ክርስቲያናችን ትመሰክራለች። ለመንፈስ ቅዱስ አምላካችን መድኃኒታችን። የቅዱስ ወንጌል አስተማሪዎች ቅዱሳን ሐዋርያት ወይም መምህራን ለድንግል ማርያምና ለመስቀሉ እንድንሰግድ አዘዙን። ለድንግል ማርያም የምንሰግድላት እግዚአብሔር ከሥጋዋ ሥጋን ከነፍሷም ነፍስን ነስቶ ሰው ስለሆነና ሰው በመሆኑም ከእርሷ መድኃኒትን ስላገኘን ነው። ለመስቀል የምንሰግደውም አካላዊ ቃል እግዚአብሔር ወልድ አዳኝ ፈራጅ የሆነ ቅዱስ ደሙን ስላንጠበጠበበት ነው ተብሎ ተብራርቶ ተጽፎልን እናገኘዋለን። መስቀል ከላይ እንዳየነው በብሉይ ኪዳን ወንበዴዎች የሚቀጡበት መቀጣጫ የነበረ ቢሆንም የአዲስ ኪዳን ሕይወትነቱን ለመግለጥ በዘመነ ኦሪትም ብዙ መንፈሳዊ ታምራት ይፈጸሙበት ነበረ። ለምሳሌ በራፌድ በረሃ ሙሴ ከአማሌቃውያን ጋር በተዋጋ ጊዜ እጁን በትምህርተ መስቀል አምሳል በመዘርጋት አማሌቃውያንን ድል ነስቷቸዋል። ስለዚህም በአሜሪካውያን ጥል ምክንያት በገዳመ ራፌድ በሙሴ እጆች አምሳል የተዘረጋ ቅዱስ መስቀል ነው ተብሎለታል። ሊቀ ነቢያት ሙሴ የማራን ውሃ ምንጨት በመስቀል አምሳል አመሳቅሎ በመጣል
ከመራራነቱ ፈውሶታል። ይኸውም በነቢዩ በሙሴ እጅ ተመሳቅሎ ወደ ውስጡ በተጣለ ጊዜ መራራውን የሱር ውሃ ያጣፍጠው መስቀል ነው ተብሎለታል። ውዳሴ መስቀል የሱርን ወይም የማራን ውሃ እንዳጣፈጠ ዛሬም መስቀሉ የብዙዎችን መራራ ሕይወት ወደ መንፈሳዊ ጥፍጥና ይለውጣል። ነቢዩ ሙሴ የሠራው የነሐስ እባብና መስቀሉም ዕፀ መስቀል እባብ የተባለ የሰይጣንን ተንኮል የምናልፍበት ከንክሻውም የምንድንበት መሆኑን ማሳያ ነው። በአጠቃላይ መስቀል ለክርስቲያኖች ሕይወታችን ነው። በተጨማሪም መስቀል ክርስቶስ የሚያበራበት የወርቅ መቅረዝ ነው። ኢየሱስ ክርስቶስ እኔ የዓለም ብርሃን ነኝ፣ በብርሃኔ ተመላለሱ ብሎናል። ፀሐይ የሚሽከረከረው በነፋሳት እንደሆነ መብራት የሚበራውም በመቅረዝ ወይም ማብሪያ ላይ ሆኖ ነው። ኢየሱስ ክርስቶስ የዓለም ብርሃን ሲሆን ብርሃኑ የተገለጠበት ማብሪያው ደግሞ መስቀሉ ነው። ይህን ይዞ ሊቁ ሲያደንቅ ኢየሱስ ክርስቶስን ሊሰቅሉት ሥጋውን ከልብስ አራቆቱት። ምክንያቱም ለመብራት የሚፈልገው ሁሉ እንዲያው ከፍ ብሎ በተቀመጠ በመቅረዙ ላይ ሆኖ ማብራት እንጂ በልብስ ተሸፍኖ መቀመጥ አይገባውምና። ዳግመኛም ሊሰቅሉ በእንጨት ላይ ያወጡት። ለምን ካላችሁ መብራትን አብርተው በተራራ ላይ እንጂ ከእንቅብ በታች በምድር ላይ ሊያስቀምጡት አይገባም። ማብሪያ መቅረዙ መስቀል ነው። በቀራንዮው ተራራ ላይ በተተከለ የመስቀሉ መቅረዝ ላይ የሚያበራው ብርሃን ደግሞ ኢየሱስ ክርስቶስ ነው። ይህንንም ተረድተን ሁላችንም በብርሃኑ እንመላለስ፣ በእርሱም እንመን። በእርሱ የሚያምን በብርሃን ይመላለሳል፣ ጨለማም አይቀርበውም በማለት አስተምሮናል። አስቀድሞ የሰው ልጅ ለማዳን የተዘጋጀ ነው መስቀል። አባ ጊዮርጊስ ሔዋን ተብላ ስም የወጣላት በእመቤታችን በቅድስት ድንግል አማካኝነት እንደሆነ ሁሉ በመስቀሉ ያመነ ሕይወት እንዲሆነው ስላወቀ መስቀሉንም አስቀድሞ ዕፀ ሕይወት አለው በማለት መስቀሉ አስቀድሞ በአምላክ ዘንድ ተዘጋጅቶ እንደነበረ ይመሰክራሉ። የተሰቀለው እርሱ አስቀድሞ ባዘጋጀው መስቀል እንደሆነ ሲገልጡም የራሱን ለራሱ አመጡለት በማለት ያደነቁ ጽፈዋል። መስቀል ድህነታችን የተጻፈበት ይኸው መጽሐፍ ነው። የዕዳ ደብዳቤያችን አስቀድሞ በእብነ እርካብ ተጽፎ ነበር። መጽሐፈ ድህነታችን ደግሞ በአምላካችን በደሙ ቀለምነት በመስቀል ላይ ተጽፏል። ለዚህ ነው ቅዱስ ጳውሎስ የዕዳ ደብዳቤያችንን በመስቀሉ ጠርቆ አስሮ ከመንገዳችን አስወገደ ብሎ የመሰከረው። ሌላኛው ሊቅም በመስቀልህ ሰሌዳ ላይ በደምህ ነጠብጣብነት ምሕረትህ ተጻፈች በማለት ይህንን እውነት አጽንቶ አስተምሯል። መስቀል የአምላካችን የፍቅሩ መግለጫ ነው። ቅዱስ ዮሐንስ አፈወርቅ ለሰው ልጆች እንደ ክርስቶስ መስቀል ያለ የእግዚአብሔርን ፍቅር የሚያስረዳ ወይም የሚገልጥ ነገር የለም በማለት እንዳስረዳን መስቀል የፍቅሩ መገለጫ ነው። ቅዱስ ዮሐንስም በወንጌሉ በእርሱ የሚያምን ሁሉ እንዲድን እንጂ እንዳይጠፋ እግዚአብሔር አንድያ ልጁን ቤዛ አድርጎ እስከ መስጠት ድረስ እንዲሁ ዓለሙን ወዶታል በማለት የመሰከረለትን የእግዚአብሔር ፍቅር ያለ መስቀሉ መረዳት አይቻልም። እስከ መስቀል ድረስ የታመነ ሆነ የተባለውን መረዳት የሚቻለው ነገረ መስቀሉ ሲገባም ብቻ ነው። ነገረ መስቀሉን ሳንረዳ ወደ እምነት ልንመጣ አንችልም። የመስቀል ጥላ ዛሬም ወደ ንስሐና ወደ ተግባራዊ ክርስትና የሚያደርሰን ትልቁ ሀብታችን በመስቀሉ ላይ የሚያበራው የክርስቶስ ብርሃን በልቦናችን ውስጥ ሲያበራ ነው። መስቀል የስጦታዎች ሁሉ መገኛ ነው። ሕይወት፣ ድህነት፣ ትንሣኤ፣ መልጃ፣ ዕርቅ፣ ተስፋ፣ ተድላ፣ ገነት በመስቀሉ የተገኙ ናቸው። እመቤታችንና ሐዋርያት ሁሉ የተሰጡን ከመስቀል ስር ነው። ከመስቀሉ ስር ካለቀስን አብሮን የሚያለቅስ አናጣም። ሌላው መስቀሉ ኃጢአታችንን በመግለጥ ወደ ንስሐ ያደርሰናል። ከመስቀሉ ስንርቅ ግን የአምላካችን ውለታውን እንረሳዋለን። መስቀል የዳግም ምጽአት ምልክታችን ነው። ክርስቶስ በፍጻሜ ዘመን በሕልቀተ ዓለም የሚመጣው ምልክት እያሳየ ነው። ይህንንም ቅዱሳት መጻሕፍት ሲመሰክሩልን እግዚአብሔር ኢየሱስ ክርስቶስ ከኃይሉ ጋር መስቀሉ በፊት እያበራ እግዚአብሔር ኢየሱስ ክርስቶስ ከኃይሉ ጋር መስቀሉ በፊቱ እያበራ በክበበ ትብስዕት በይባቤ መላእክት ይመጣል። ያን ጊዜም የወጉት ያለቅሳሉ፣ የስሙን ማኅተም የያዙ ግን ሰላምና የእግዚአብሔር ምሕረት ይደረግላቸዋል በማለት ያስተምራሉ። አምላካችን እኛንም ለቀኝ ቁመት ከእግዚአብሔር የሚሰጠውን ሰላምና ምሕረትም ለመቀበል የበቃን የሚያደርገን ምልክት መስቀል ነው።
በመሆኑም መስቀል በቤተ ክርስቲያን እንዲሁም በአባቶቻችን በካህናት እጅ ተይዞ ስናየው ክብሩና ኃይሉ እንደምናየው በሰውና በቦታ ብቻ የተወሰነ አይደለም። ምስጢሩና ሀብቱ ጥልቅና ብዙ ነው። ስለሆነም ድርሳን ተደርሶለታል። መልክዕ፣ መስተበቁዕ፣ ውዳሴ፣ ሰላምና እርኬ ተዘጋጅቶለታል። በእነዚህ ድርሳናትም ሊቃውንቱ ደሙ የፈሰሰበት ክቡር መስቀልን ልብን ደስ የሚያሰኝ የሕይወት የወይን ወንዝ፣ መንፈሳዊ ጣዕምን የሚሰጥ የማር ወንዝ፣ ሕይወት የሚገኝበት ነፍስን የሚያጠራና የሚያሰማምራት የመንፈሳዊ ዘይት ወንዝ፣ በመንፈሳዊ ሕይወታችን ሕፃናት የሆንን ሁሉ አባታችንን ወደ መምሰል የሚያሳድገን በጸጋና በቅድስና የምንልቅበት የወተት ወንዝ እያሉ በሚያሰጠው ሀብትና ጸጋ አይነት እያመሰገኑ እንድናመሰግን አዘውናል። በአጠቃላይ ቅዱስ ጳውሎስ ነገር ግን ዓለም ለእኔ የተሰቀለበት እኔም ለዓለም ከተሰቀልኩበት ከኢየሱስ ክርስቶስ መስቀል ሌላ ትምክህት ከኔ ይራቅ እንዳለው ትምክህታችን መስቀሉና በመስቀሉ ላይ የተገለጠው ፍቅር ሆኖ ዛሬም የቅዱስ መስቀልን መታሰቢያ ምክንያት በማድረግ ቃለ እግዚአብሔር በመስማት ቅዳሴ በማስቀደስ ዝክር በመዘከር መንፈሳዊ በረከት የምንቀበል ብዙዎቻችን ነን። ከዚህም በላይ የበረከት የቃል ኪዳን የማንነት ከዚህም አልፎ የህልውናችን ምንጮች የሆኑ መንፈሳዊ በዓላታችንን በደማቅ ሁኔታ ማክበራችንን የበለጠ አጠንክረን ልንቀጥልበት የሚገባ ነው። የውጭው ጥቁር የባህል ደመና እንዳይወድቅባቸው ከትውፊታዊ ይዘታቸውም ሳይቀነሱ እንዲከበሩ መጣርም ከምንፈጽማቸው ከእያንዳንዳችን የሚጠበቅ መንፈሳዊ ግዴታ ነው። ለዚህም ይረዳን ዘንድ እርስ በርሳችን እንድንፋቀር አምላካችንን፣ አገልግሎታችንን፣ ቤተ ክርስቲያናችንና ሀገራችንን እንድንወድ የልዑል አምላካችን ቅዱስ ፈቃዱ ይሆንልን። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ለዓለም ዓለም አሜን። እግዚአብሔር ይቀድማል፣ እኛ እንከተላለን። ለመንፈስ ቅዱስ አምላካችን